ሰላም ሰላም እንድናችሁ ናቲ ነኝ። ዛሬ የምናየው ስለ ታይም ሴሽኖች ነው። በቀን ውስጥ ስንት ሴሽኖች እንዳሉና እነዚህን ታይም ሴሽኖችን ደግሞ ከፕራይስ ሳይክል ጋር እንዴት አላይን አድርገን ሃይ ፕሮባቢሊቲ ሴትአፖችን እንደምንፈልግ ነው። ሁልጊዜ አይሲቲ ትሬደሮች የምንፈልገው ታይም ነው። መጀመሪያ ላይ ታይም ነው የምናየው። ከዛ ደግሞ ፕራይስ መጀመሪያ ታይሙ ምን ሴሽን ላይ ነው የሚለውን ነው የምናየው። ቀጣይ ደግሞ ፕራይሱ ምን እያደረገ ነው የሚለውን ነው የምንመለከተው። በቀን ውስጥ 4 ሴሽኖች አሉ። ኤዥያ ሴሽን፣ ለንደን ሴሽን፣ ኒውዮርክ ሞርኒንግ እና ኒውዮርክ አፍተርኑን አለ። የመጀመሪያው ኤዥያ ሴሽን ነው። ሁልጊዜ ኤዥያ ሴሽን ኦፕኒንግ አለ። ከዛ ከኦፕኒንግ በኋላ ቀጥሎ ለንደን አለ። ከለንደን ቀጥሎ ኒውዮርክ አለ። ከዛ ኒውዮርክ አፍተርኑን አለ። ለንደን ትሬድ የሚያደርግ ሰው ለምሳሌ ኤዥያን ሪፈር ነው የሚያደርገው። ኒውዮርክ ሞርኒንግ ትሬድ ለሚያደርግ ሰው ደግሞ ለንደን ሪፈር ነው የሚያደርገው። ኒውዮርክ አፍተርኑን ደግሞ የሚተርሰው ኒውዮርክ ሞርኒንግ ነው ትሬድ የሚያደርገው። የኤዥያ ሃይ እና ሎ ወይም ኤንፒዲአር ለኪ ሌቭል ሊሆን ይችላል። ለለንደን፣ ለኒውዮርክ ሞርኒንግ፣ ለኒውዮርክ አፍተርኑን ባክቴስት የምናደርገው ወደኋላ ተመልሰን ያለፉት ታይም ሳይክል ሃይ እና ሎ ወይም ኤንፒዲአር የምንፈልገው ማለት ነው። ለንደን ኤዥያ ላይ እንሄዳለን። ለኒውዮርክ ለንደን ወይም ኤዥያ፣ ለኒውዮርክ አፍተርኑን ኒውዮርክ ሞርኒንግ ወይ ለንደን ወይ ኤዥያ እያልን ሪትሬስ ወደኋላ አድርገን ኤኒ ኪ ሌቭሎች ነው የምንፈልገው ማለት ነው። ኤዥያ ላይ መቼ ነው የሚከፈተው? በኒውዮርክ ታይም ሴሽን ማለትም ትሬዲንግ ቪው ላይ ኒውዮርክ ማድረግ ያለባችሁ ማለት ነው። እሱ 18 እስከ 2 ተኩል ኤም፣ ያ ማለት ከጠዋት 2 ሰዓት እስከ 4 ሰዓት በእኛ ማለት ነው። ከጠዋት 2 ሰዓት እስከ 4 ሰዓት ኤዥያ የምንለው ማርኬት ነው። ልክ 4 ሰዓት በኋላ 4 ሰዓት ተኩል ላይ ለንደን ይከፈታል። ለንደን ከ4 ሰዓት ተኩል እስከ 9 ሰዓት ነው የሚቀጥለው። ልክ 9 ሰዓት ካለቀ በኋላ በእኛ ከ9 ሰዓት ከ9 ሰዓት እስከ ማታ 1 ሰዓት ተኩል ድረስ ኒውዮርክ ሞርኒንግ እንለዋለን። ከዛ ምሽት 1 ሰዓት ተኩል እስከ 6 ሰዓት ሌሊቱ ደግሞ ኒውዮርክ አፍተርኑን እንለዋለን ማለት ነው። በዚህ መልክ ታይም ሴሽናቸውን መከፋፈል እንችላለን። በሚቀጥለው ደግሞ እንዴት አድርገን ታይም ሳይክሎች ለፕራይስ አክሽናቸውን ይጠቅመናል የሚለው ነገር እናያለን። ለምሳሌ አንድ ኤግዛምፕል እዚህ ጋር አስቀምጫለሁ። ይህ ፕሪቪየስሊ ሳይክል ሃይና ሎው አለ። እዚህ ጋር ሃይና ሎው አለ። ፕራይስ ኦፕን ሲሆን አኩሙሌሽን አለ። እዚህ ጋር አኩሙሌሽን ኦፕን ዶን አኩሙሌት የሚያደርገው ከዛ ማኒፑሌት የሚያደርገው ለምሳሌ ቡል ሴናሪዮ ከሆነ ነው ማኒፑሌት የሚያደርገው ቱ ሴል የቤሪሽ ሞመንተም ይዘር ማለት ነው። ሰዎች ቤሪሽ ነው ብሎ እንዲያስቡ ነው የሚያደርገው። ከዛ ቴክን አውት ነው የሚያደርገው ለው ልክ ያ ፕሪቪየስ ሳይክል ለው ማለት ነው። ከዛ ልክ ቴክን አውት እንዳደረገ ዲስትሪቢዩት የሚሆነው ግን ሃይ ወደ የት ነው የሚሆነው? ወደ ፕሪቪየስ ሳይክል ሃይ ነው ማለት ነው። መጀመሪያ ግን ማድረግ ያለብን ታይም ሳይክላችን ላይ ሄደን ፕሪቪየስሊ ሳይክል ሃይ እና ፕሪቪየስ ሳይክል ሎ ነው መምረጥ ያለብን ማለት ነው። ልክ ፕራይስ ኦፕን እንደሆነ አኩሙሌት ያደርጋል። ልክ አኩሙሌት እንዳደረገ ልክ ታይሙ ሲሆን ማኒፑሌት ያደርጋል። ወደየት? ወደ ሴል ሳይድ ሊኩዊዲቲ ማኒፑሌት ያደርጋል። ከዛ ማኒፑሌሽን ቴክን አውት ያደርጋል። ምንድነው ቴክ ነው የሚያደርገው? ሴል ሳይድ ሊኩዊዲቲን ቴክ ያደርጋል። ፕሪቪየስ ሳይክል ሎው ማለት ነው። ይሄ ያለፈው ፕሪቪየስ ሳይክል ሎው ነው። ሃይ እዚህ አለ፣ ሎው እዚህ ጋር አለ። እዚህ ጋር እንደምናየው ከረንት ታይም ሳይክል ሃይ አለ። ስለዚህ ዲስትሪቢዩት የሚያደርገው ወደ ከረንት ታይም ሳይክል ሃይ ነው ማለት ነው። የቤሪሽ ሞመንተም ስናይ ደግሞ ፕሪቪየስ ሳይክል ሃይ እና ፕሪቪየስ ሳይክል ሎው አለ። እዚህ ጋር እንደምናየው ፕሪቪየስ ሳይክል ሃይ መጀመሪያ አኩሙሌት ነው የሚያደርገው። አኩሙሌሽን ይፈጠራል ወይም አኩሙሌሽን ወይ ኮንሶሌሽን ብለን መውሰድ እንችላለን። አኩሙሌሽን እንለዋለን። ፌዝ አኩሙሌት አድርጎ ልክ ማኒፑሌት የሚያደርገው ወደ ፕሪቪየስ ሳይክል ሃይ ነው። ኤቭሪዋን ምን ተብሎ ይታሰባል? ቤሪሽ ተብሎ ጀምሮት ነው ወይም ብሬክአውት ትሬድ እዚህ ጋር ብሎ የሚያስብ ሰው ብዙ አለ። ጀስት እነሱን ሃንት ዳውን እንዳደረገ ከዛ ዲስትሪቢዩት የሚያደርገው ሴል ሳይድ ይሆናል ማለት ነው። ይሄንን ከረንት ታይም ሳይክል ላይ እና ከረንት ታይም ሳይክል ሎው በመጠቀም ታይም ሳይክላችንን ከፕራይስ አላይን በማድረግ የምንጠቀምበት ነው። ይህም የታይም ዋና አስተዋጽኦ እናያለን በዚህ ላይ ማለት ነው። ሾርት ኤግዛምፕል ከላይ እንዳየናቸው ለምሳሌ እዚህ ጋር ፕሪቪየስሊ ሳይክል 30 ሚኒት አለ። ለምሳሌ እዚህ ጋር ሎው አለ፣ እዚህ ጋር ሃይ አለ። እንደምትመለከቱት ለንደን ላይ ነው። ለንደን ለኤኤም ሴሽን ለኒውዮርክ ሴሽን መግቢያ ላይ ማለት ነው።
እናስ ነው ጎልድ ነው ምን ነበር ጎልድ ያደርገው እዚህ 20 አለ እዚህ 20 ለዚህ ይለዋል ስለዚህ መጀመሪያ ያደርገው ፕራይስ ልክ 30 ሚኒት ኦፕኒንግ እንዳደረገ እዚህ ጋር አኩሙሌሽን ያደርገው አኩሙሌት ተደረገ ሌላኛው ፌዝ ላይ አኩሙሌሽኑ ፌዝ እንዳደረገ ባይ ቴክን አውት ሃይ ማለት ነው ከዛ አኩሙሌሽን ነበር ይሄ እንዳለ እንደምታይ ኮንሶሊዴሽን ወይ አኩሙሌሽን እንለዋለን ልክ ኒውዮርክ እንደተከፈተ ምን አደረገ ኒውዮርክ ልክ እዚህ ጋር ኦፕኒንግ ላይ ራን ያደረገው ወዴት ነው ማኒፑሌት ያደረገው ወደ ፕሪቪየስ ሳይክል ሎ ነው ከዛ ቴክን አውት አደረገ ልክ እንደምትመለከቱት ቴክን አውት አደረገ እነዚህ ጋር ሶስት ሳይክሎች ይችላል የመጀመሪያው አኩሙሌሽን ምንለው ፌዝ አለ በነገራችን ላይ አኩሙሌሽን ፌዞች ብዙ አይነት አኩሙሌሽን ፌዞች አሉ each one is ድራይቨር ይሆናሉ ለባይ ሳይድ ድራይቨር እና ለሴል ሳይድ ድራይቨር አኩሙሌሽን ምንላቸው አሉ በሌላ ቪዲዮ መስራት ትችላለህ ይሄ ግን ሴል ሳይድ ድራይቨር ነው ከዛ በኋላ ቡሊሽ ሞመንተም የሚያስል ነው ድራይቭ አድርገው ቴክን አውት አድርገው ልክ እንደተባለው ፕሪቪየስ ሳይክል ዳውን ቴክን አውት ልክ እንዳደረገው ምንሰራ ሪጀክት አደረገ ልክ ቴክን ሪጀክት አድርጎ ኤፒጂ አለ እንደምትመለከቱት ፌር ቫልዩ ጋፕ ሀፕን ሆነ የሚከተለው ሴሽን ምን ሆነ ዲስትሪቢዩትድ ሆነ ስለዚህ አኩሙሌሽን እዚህ ጋር አለ ማኒፑሌሽን አለ ማኒፑሌሽን ምንለው ይሄ ፌዝ ከዚህ ፖይንት እስከዚህ ማኒፑሌት ኤቭሪዋን ሴለር ነበር then what taken out low then ልክ ቴክን አውት እንዳደረገ ለንደን ሎ ልክ ኒውዮርክ ላይ የፈለገው ልክ እንደተከፈለ ለንደን ሎ ነው ሎ ቴክን አውት እንዳደረገ ራን ያደረገው ዛሬ ትሬስ አድርጎ ወደ ፌር ቫልዩ ጋፕ ተመለሰ ፌር ቫልዩ ጋፕ ሪትሬስ ተደረገ ሪስፔክት ተደርጓል እንደምትመለከቱ ዲስትሪቢዩሽን ፌዝ ስለነበረ ዲስትሪቢዩት ሊሆን ይችላል ማለት ነው ይሄ አኩሙሌሽን ማኒፑሌሽን ዲስትሪቢዩሽን ፌዝ እንለዋለን ታይም ሳይክልን በመጠቀም ታይምን ከፕራይስ ሁሉ ጊዜ ታይም ኤክስ አክሲስ ነው ላይክ እንደምትመለከቱ ኤክስ አክሲስ ነው ሁሉ ጊዜ ያለ ፕራይስ ግን ዋይ አክሲስ ነው ፍላክቹዌት ያደርጋል ይሄ ፍላክቹዌሽን ከኤክስ አክሲስ እና ዋይ አክሲስ አላይን እስከሚያደርግ ምን ማለት ነው ወይ ታይም ሳይክል ከፕራይስ ሳይክል ጋር አላይን እስከሚያደርግ ተጠብቀን ዲስትሪቢዩሽን ፌዞች መለየት ማኒፑሌሽን ፌዝ መለየት አኩሙሌሽን ፌዝ መለየት እንድንችል ታይም ትልቁን አስተዋጽኦ አለው አመሰግናለሁ